differentiation of a function at a point የሚል ቶፒክ አለ ግሬድ 12 ቴክስት ቡክ ላይ ማለት ነው። a function የሚል ኮንሰፕት አድ ተደርጓል። differentiation of a function ነው የሚለው ከዛ at a point ነው not interval ወይም differentiation if the process of finding the derivative of a function የሚለውን definition ነው የምናየው። f of x function ቢኖረን ይሄን derivative እናደርገው just f prime x ይሆናል ማለት ነው። ይሄ ማለት ሊሚት definition of derivative ጋር ሪሌት እናደርገው just ይሄ ነው limit of f of x minus f of xo as x ሲቀነስ xo x approaches to xo እንደማለት ነው። so derivative of f of x at xo እንደማለት ነው። f of x የተባለውን ፋንክሽን ዴሪቬቲቭ ወይም ደግሞ ዲፈረንሺየት እናደርገዋለን at a given point of x on general equation ይሄ ነው። so ከዚህ ነው ስታንዳርዱ ይሄን ነው የሚለው። ይሄ ማለት ይሄ ሊሚት ኤግዚስት ካደረገ ፋንክሽኑ f of x ዲፈረንሺየብል ነው እንለዋለን። እንደገና ዲፈረንሺየብል ነው ከሆነ it has a slope ይኖረዋል ማለት ነው። so ስሎፑን እንፈልጋለን at the given point xo and f of xo ላይ ስሎፕ ይኖረዋል ማለት ከሆነ የዚህ ቫልዩ ከስሎፕ ጋር ኢኳል ይሆናል ማለት ነው። ስሎፕ ብለን ከምንወስደው ጋር እኩል ይሆናል። የአንድ ፋንክሽን ዲፈረንሺየቢሊቲውን at a given point አገኘን ማለት ስሎፑን አገኘን ማለት ነው። ስሎፕ ኦፍ ታንጀንት ላይን ማለት ነው። ታንጀንት ላይን ማለት ነው። ታንጀንት ላይን ኢኩዌሽን ወደሚል ኒው ኮንሰፕት እንሸጋግራለን። ፋንክሽኑን ዲፈረንሺየት በማድረግ ስሎፕን እናገኛለን ብለናል። ሳይ ኤም ማለት ነው። እንደገና ሁለት ጊቭን ፖይንት ይሰጠናል። እሱም xo and yo just yo ማለት f of xo እንደሆነች መረዳት አለባችሁ። ጀነራል ኢኩዌሽን ኦፍ ታንጀንት ላይን ኢኩዌሽኑ ይሄ ነው። y minus yo is equals to m means ስሎፕ ነው። ይሄ ሊሚቱ ኤግዚስት ካደረገ ወይም ዲፈረንሺየብል ከሆነ ፋንክሽኑ የምናገኘው ላስት ቫልዩ ማለት ነው። x minus xo and yo ጊቭን ናቸው ይሰጡናል ኢኩዌሽን ላይ ማለት ነው። ምን ታንጀንት ላይን ኢኩዌሽን ሶልቭ አድርጉ ከተባለ m ሲምፕሊ ስሎፕ ነው ማለት ነው። xo and yo ደግሞ ፖይንት ኦፍ ታንጀንሲ ናቸው። ፖይንት ኦፍ ታንጀንሲ ነው። ሞስት ኦፍ ዘ ታይም ጊቭን ይሰጠናል። ሌትስ ሴይ አንድ ፋንክሽን እንውሰድ f of x equals to x square minus 2 የሆነ ፋንክሽን ዲፈረንሺየት እናደርገዋለን ፈርስት ቱ ሶልቭ the slope ማለት ነው። ዲፈረንሺየት ስናደርገው at a given point p of 1 and minus 1 ላይ ነው። ይሄ ቢሆን የዚህን ፋንክሽን f of x then find the equation of tangent line ይሄ ነው ኢኩዌሽኑ ማለት ነው። ሰው ፋንክሽኑ ተሰጥቶናል። ዲፈረንሺየት የምናደርግበት የት ፖይንት ላይ እንደሆነ እናውቃለን። ፒ ማለት ነው 1 እና -1 ተሰጥቶናል። ሶ ፋይንድ ኢኩዌሽን ታንጀንት ላይን ነው። ሶ ፈርስት ኤም እንፈልጋለን ስሎፑን ማለት ነው። ስሎፑን ለማግኘት ጀስት ዴሪቬቲቭን ነው የምንፈልገው።
የዚህን ፋንክሽን ደሪቬቲቭ ዩዚንግ ሊሚት ዴፊኒሽን ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኦ ኤክስ ሲቀነስ ኤክስ ኦ ኤክስ ቴንድስ ቱ ኤክስ ኦ ሲያደርግ እዚህ ቦታ በዚህ ኢኩዌሽን ሳብስቲት እናደርጋለን። ሂር ኤክስ ኦ ማለት ስንት ነች? ዋን ናት። በተመሳሳይ ኤፍ ኦፍ ኤክስ ኦ ማይነስ ዋን ነች። ይሄ ጊቨን ተሰጥቶናል። ሂር ማይነስ ዋን ኤክስ ኦ ማለት ዋን ነች። ሰው ሳብስቲት ስናደርገው ኢዚሊ ሊሚት አለ። ኤፍ ኦፍ ኤክስ ማለት ኤክስ ስኩዌር ማይነስ ቱ ሲቀነስ ኤፍ ኦፍ ኤክስ ኦ ኖት ማለት ማይነስ ዋን ነች። እዚህ ላይ ጊቨን የተሰጠችን ማለት ነው፣ ወይም ይችኛዋ ማለት ነው። ሲካፈል ኤክስ ሲቀነስ ኤክስ ኦ ማለት ማይነስ ዋን ነች። ዋን ፕላስ ዋን ነች። አስ ኤክስ ቴንድስ ቱ ዋን ነች። ኤክስ ኦ ማለት ዋን ነች ብለናል። ጀስት ሰብስቲት ነው የምናደርጋቸው። ይሄ ማለት ከስሎፑ ጋር ኢኳል ነው፣ ከደሪቬቲቭ ጋር ማለት ነው። ስሎፕ ኢኳልስ ቱ ደሪቬቲቭ ኢኳልስ ቱ ሊሚት ማለት ነው። ኤክስ ስኩዌር ማይነስ ዋን ይሆናል ሲካፈል ኤክስ ማይነስ ዋን አስ ኤክስ ቴንድስ ቱ ዋን ነው። ይህኛው ፋክተራይዝ ብናደርገው ኤክስ ፕላስ ዋን ኤክስ ማይነስ ዋን ኦቨር ኤክስ ማይነስ ዋን አስ ኤክስ ቴንድስ ቱ ፕላስ ዋን ነው የሚሆነው። ይሄ በዚህ ካንስል ይሆናል። ፋይናሊ ሊሚት ኦፍ ኤክስ ፕላስ ዋን አስ ኤክስ ቴንድስ ቱ ዋን ሲሆን ዋን ፕላስ ዋን ይሆን ቱ ነው። ቱ ዋን ማለት ቀጥታ ኤክስ ቦታ ላይ ዋን ነው ሰብስቲቱት ስናደርግ ሂር ኢዝ ስሎፕ ነው። ስሎፕን እናውቀዋለን ማለት ነው። ስሎፑን ካወቅነው ወደ ኢኩዌሽን ኦፍ ታንጀንት ላይን ሲመጣ ኢኩዌሽን ኦፍ ታንጀንት ላይን ማለት ዋይ ሲቀነስ ኤፍ ኦፍ ኤክስ ኖት ኢኳልስ ኤም ኤክስ ማይነስ ኤክስ ኖት። ሂር ዋይ ኖት እኩል ነው ኤፍ ኦፍ ኤክስ ኖት እንደማለት ነው። ዋይ ማይነስ ኤፍ ኦፍ ኤክስ ኖት ማለት ኤፍ ኦፍ ዋን ኢኳልስ ቱ ቱ ኤክስ ማይነስ ዋን ነው። ዋይ ኤፍ ኦፍ ኤክስ ዋን ማለት ጀስት እዚህ ላይ ማይነስ ዋን ብሎ ተሰጥቶ ነው። ማይነስ ዋን ኢኳልስ ቱ ቱ ኤክስ ማይነስ ዋን ይሆናል። ዋይ ፕላስ ዋን ኢኳልስ ቱ ቱ ኤክስ ማይነስ ቱ ነው። ዋይ ኢኳልስ ቱ ቱ ኤክስ ማይነስ ስሪ ኢኩዌሽን ኦፍ ታንጀንት ላይንን በዚህ ወይ ኢዚሊ ካልኩሌት ማድረግ እንችላለን ማለት ነው።